እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ስለዚህ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። ስለዚህ ሰዎች ሊያውቁ የሚገባው ይሄ ሞትን አሸንፎ ተነሳ የምንለው ጌታ ደግሞ እምነታችን ሞቶ የሚቀር ከሆነ የእምነታችን ማረጋገጫና እውነት ምኑ ላይ ነው? የሃይማኖት መሪ ሞቶ ይቀራል ብለናል። የአገር መሪ ሞቶ ይቀራል ብለናል። ታዋቂ ሰዎች ሞተው ይቀራሉ። ስለዚህ የእምነትን መሰረት ፒላሩ ትንሣኤ ነው። ትንሣኤ በስጋ ከሙታን መነሳት፣ የመቃብር የሞትን ኃይልና ስልጣን መስበር፣ የሰው ልጆችን የኃጢአት ዕዳና ዋጋ በመስቀል ላይ መክፈል፣ ደካማ መስሎ መጥቶ ብርቱ ሆኖ አሸንፎ መሄድ። ይህንን ዓለም ለዚህ ነው አይዟችሁ በዓለም ሳላችሁ አለ ዮሐንስ ወንጌል ምዕራፍ 16 ላይ መከራ አለባችሁ፣ አይዟችሁ እኔ ግን ዓለምን አሸንፌዋለሁ አለ። 33 ዓመት ተኩል በዚህ ምድር ላይ በሚመላለስበት ጊዜና ሰዓት ጌታችን ኢየሱስ ክርስቶስ እንዴት መኖር እንዳለብን ምሳሌና አርአያውን ትቶልን ሄደው። ስለዚህ በዚህ በተበላሸ ዓለም ውስጥ በዚህ በተበላሸ ኮስሞስ ውስጥ በምንኖርና በምንመላለስበት ጊዜና ሰዓት የትንሣኤውን ኃይል ልናውቅ፣ ልናምን፣ ልንረዳው ይገባል። በአራተኛው ቀን ሲመጣ ሁለቱ እህትማማቾች ተነጋግረው ነበርና እንዲህ አሉት፣ አንተ በዚህ ሆነ ቢሆን ኖሮ ወንድማችን ባልሞተ። ምክንያቱም አንተ ታምራትና ድንቅ ስታደርግ አይተናል። የዓለም መድኃኒት ክርስቶስ እንደሆንክ አይተናል። ግን ሞት ላይ ስልጣን የለህም የማለት ያክል ነው። ሞት ላይ ስለዚህ እንዲህ ያላቸው ወዴት አኖራችሁ? ነገር ሁሉ ካበቃ በኋላ ነገር ሁሉ ከተደመደመ በኋላ የመጨረሻው ታይም ላይ ይሄ ጌታ መጣና ወዴት አኖራችሁት? ኖ ይሸታል። ለምን? ስጋው መፍረስ ጀምሯል። 3 ቀንና 3 ሌሊት በመቃብር ውስጥ አድሯል። ስለዚህ አልዓዛር ነገር ያበቃ ያከተመለት ያለቀለት ነገር ነው። ወደ መቃብሩ መሄድም አያስፈልግም። አንተም በጊዜው መምጣት ታሞ ሳለ መምጣት አልቻልክም። ኢየሱስ ክርስቶስ ግን ሂዝ ሪዘረክሽን በሱ ነው ያለው። ትንሣኤ ያለው በሱ፣ የሞት ኃይልና መውጊያውን የሰበረው እሱ። ከዚህ ወደ መቃብር ሄደና ድንጋዩን አንሱ አላቸው። Still they did not believe on him። አላመኑትም። መጨረሻ ላይ ግን ድንጋዩን አንሱ አባት ሆይ ሁል ጊዜ እንደምትሰማኝ አውቃለሁ። ዛሬ ትንሣኤ፣ ዛሬ ከሞት መነሳት፣ ዛሬ ይሄ የተለየ ታምራት በቢታንያ ይካሄዳል። 3 ቀንና ሌሊት በሙታን መቃብር ውስጥ ያደረው እየበሰበሰ ያለው አልዓዛር እስከ መገነዙ ይወጣል። ወገኖቼ ብታምኑም ባታምኑም ሕይወት ያለው በኢየሱስ ክርስቶስ እጅ ላይ መዳፍ ነው። እርሱ የሕይወት ራስ ነው። ሰቅላችሁ ግን ምን አረጋችሁት? ገደላችሁት ይላሉ ሐዋርያቱ ሲሰብኩ በሐዋርያት ሥራ ምዕራፍ 3 ላይ። ስለዚህ ይነሳል። ከምን? ከሞት። ስለዚህ ትውልድን በሙሉ አንቆ ከያዘ፣ ሰውን ሁሉ ተስፋ ካስቆረጠ፣ እውነት ነው እኛም ብዙ የሞቱ ዘመዶች አሉ። የቅርብ ሰዎቻችን በሞት ተለይተዋል። የአልዓዛር ትንሣኤ ግን የተለየ ነው። ጌታ ኢየሱስ ከሞት ያስነሳቸው 3 ሰዎች ናቸው። አንደኛዋ ጣቢታ ናት። የመቶ አለቃው ልጅ ናት። እሷም ሞታ ሳለ ተዉት፣ በቃ አታድክሙት መምህሩን
ለምን? አብቅቷል። ሞታለች። መምህሩን አታድክሙት። ስለዚህ በሞት ላይ ይሄ ስልጣን ያለው ጌታ ወደ እነሱ ወደ መቶ አለቃው ቤት ገብቶ የሞተችው ልጅ ለሞተችው ሕይወትን ሰጣት። ሶስተኛው ደግሞ በናይን ከተማ ያለችው የሞተው አንድ ልጅ ብቻ የነበራት መበለት ባል የሌላት የከተማው ሰው ሁሉም ያዝንላል። ለምን? ሊደግፋትና ሊረዳት የሚችለው ልጇ ነው። ይሄ አንድ ልጇ ግን በሞት ተነጠቀ፣ በሞት ተወሰደ፣ ተስፋዋ ጨለመ። ኢየሱስ ወደዛች ከተማ ይመጣ ነበር። ስለዚህ በቃሬዛ ወዴት ይዘው እያጣደፉ ሊቀብሩት ይዘው ይሄዳሉ። ኢየሱስ በትኩሱም ሬሳ ላይ ጌታ ነው፣ ትንሣኤ ነው። 3 ቀን መቃብር ውስጥ ባደረውም በአልዓዛርም ትንሣኤና ሕይወት ነው። ጻፍ ሲናገር በሉቃስ ወንጌል ምዕራፍ 7 ላይ ቀርቦም ቃሬዛውን ነካው ይላል። እልሃለሁ አንተ ጎበዝ ምን አድርግ? ተነስ። ሕይወትን ጨመረበት፣ ሕይወትን ዘራበት። በእነዚህ በ3 የሙታን ተአምራት ውስጥ ኢየሱስ ክርስቶስ ራሱን የትንሣኤ ጌታ አድርጎ ገልጧል። በእነዚህ በ3 ድንቆች መካከል ራሱን የትንሣኤ ጌታ 3 ቀን የሸተተውንም ሬሳ አስነስቶታል። ወዲያው ሞቶ ደግሞ ወደ ቀብር እየወሰዱ ያሉትንም ጎበዝ አስነስቶታል። ስለዚህ ዛሬ የምናመልከው ክርስትና የተረጋገጠ ነው። ከሞት በኋላ ሕይወት አለ። ለምን? ኢየሱስ ሞትን አሸንፎ ስለተነሳ። ለምን? ኢየሱስ የሞትን ቀንበርና መውጊያ ስለያዘ። ለምን? በእርሱ የሚያምኑትን ስለሚያድናቸው። በእርሱ የሚመጡትን ይላል ዕብራውያን 7 ላይ ሲናገር ፈጽሞ ሊያድናቸው ይችላል። በማን? በኢየሱስ ክርስቶስ በኩል። ለምን? ሞትን አሸንፎ ስለተነሳ። ኢየሩሳሌም አደባባይ ላይ ቀራንዮ ላይ እጁን ዘርግቶ ተፈጸመ ብሎ ወስደው ቀብረውት የቀበሩት ሰዎች እያዩ ነው መቃብሩ ባዶ ሆነ ኢየሱስ የተነሳው። ስለዚህ እሱ የትንሣኤ ጌታ ነው። ለዚህ ነው እንዲህ ያላቸው፣ እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። ልናመልክ የሚገባው ልንከተለው የሚገባው ራሳችንን ልንሰጠው የሚገባው ይሄ ሞትን አሸንፎ የተነሳ ጌታ ነው። ለዚህ ነው በሐዋርያት ሥራ ምዕራፍ 1 ላይ ደቀ መዛሙርቱ ከተንሣኤው በኋላ ከእሱ ጋር እየበሉ የጠጡ የተነጋገሩ ያሉት የእስራኤልን መንግሥት መቼ ነው የምትመልሰው? When did the establishment of the Israel government? እሱ የመጣው ለዚህ አይደለም። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጠም። ነገር ግን ትንሣኤውን እንድታዩ ተመርጣችኋል። ትንሣኤውን እንድታረጋግጡ ከእስራኤል ምድር በሙሉ እናንተ ሰሌክት ተደርጋችኋል። የምትናገሩትም የዛን ሰው ደም ልታመጡብን ነው እያሉ የካህናት አለቆች ራሱ ሲናገሩባቸው የነበረው ስላዩት ነው የመሰከሩት። ሕይወትን ተገለጠ አይተናል አለ ዮሐንስ ይጽፍ። ያየነውን እና የሰማነውን ምን እናደርጋለን? አይተውታል። ሲነሳ በስጋ ትንሣኤ ሲነሳ አይተውታል። በተሰቀለበት ማንነትና ስጋ ሲነሳ የተወጋውን ችግሩን ናና እጅህን አምጣና እያለው። ስለዚህ ልናመልከው የሚገባው ሞትን አሸንፎ የተነሳውን ጌታ ነው። በሞት ላይ ስልጣን ያለውን ሕያው የሆነውን ዘለዓለማዊ የሆነው ሞት ሊገዛው ያልቻለው መቃብር ሊይዘው ያልቻለው ይህ ጌታ አሁንም ተመልሶ ይመጣል። ተመልሶ ይመጣል። በሕያዋንና በሙታን ላይ ለመፍረድ ተመልሶ ዳግም ይመጣል። ኢየሱስ ለዘላለም ጌታ ነው።